بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድሞቼን መልእክቴን ከሰማችሁት በኋላ በማሰራጨት ተባበሩኝ እላችኋለሁ ወባረከ الله فيكم ዒሳን ጅብሪልን መርየምን አለይሂሙ ሰላቱ ወሰላም የሚያመልኩ ሰዎች አሉ እነዛም ሙስሊሞች አይደሉም ብለን እናቀው ያድናሉ ልጅ ይሰጣሉ ከጭንቅ ያወጣሉ ይረዳሉ ከችግር ያድናሉ እንደዛ ነገራቶችን ይናገራሉ ሙስሊሞች አይደሉም ስለዚህ ይሄ ነገር ትክክል አይደለም ሊመለክ የሚገባው እነሱን የፈጠረ እናንተንም እኛንም ሁላችንም የፈጠረ ፈጣሪ ነው ሊመለክ የሚገባው ብለን እንናገራለን ሙስሊሞች ሄደውም ይመክሯቸዋል በሚመክሯቸው ሰዓት ሙስሊም የቀራውም ያልቀራውም ባንድ ድምጽ ትክክል ነው ኢሳ ሊመለክ አይገባም መርየም ልትመለክ አይገባም ጅብሪልም ሊመለክ አይገባም እነሱን የፈጠረ ፈጣሪ እኛንም የፈጠረ ሊመለክ የሚገባው እሱ ነው ብለው ያረጋግጣሉ የቀራውም ያልቀራውም ተማም ነገር ግን የኢሳ አለይሂ ሰላም ጉዳይም ሆነ ሌሎቹን እናገርማ ኢሳ አለይሂ ሰላም አላህ በቁርአን ላይ እንደጠቆመን እንደነገረን እንዳልተገደለና እንዳልተሰቀለ ወደ ራሱ እንደወሰደው በህይወት ይያለ ወደ ሰማይ እንደወሰደው አረጋግጦልናል በቁርአን ላይ አንድ ነብያችን ሐዲስ አልኢስራ ወልሚዕራጅ ላይም ሁለተኛ ሰማይ ላይ እንዳገኙት አረጋግጠዋል ሁለት ምርጥ የአላህ ባሪያና መልእክተኛው እንደሆነ አላህ በቁርአን ላይ አረጋግጧል ሶስት ያላባት አላህ እንዲወለድ እንዳደረገው አረጋግጦልናል አራት ብዙ አለው የሞተን ሰው አላህ በሱ ፍቃድ እንዲቀሰቀስ እንደቀሰቀሰለት አድርጓል ብዙ ተቆጥሮ የማያልቋሉ ተማም ይሄ አላህ መልእክተኛ ነው በህይወት ያለ ነው ሁለተኛ ሰማይ ላይ ነው ያለው ሊመለክ ግን አይገባም ያድናል ልጅ ይሰጣል እንደዛ አይባልም ፍጡር ስለሆነ ጅብሪል አለይሂ ሰላም የመላእክቶች ሁሉ አውራ የሆነ ነው በአንድ ክንፉ ሰማይና ምድርን የሚዘጋ ያሉት ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው 600 ክንፍ ያለው አንዱ ክንፍ ብቻ ሰማይን ይዘጋል የተባለው መላእክታ ነው ሊመለክ አይገባም እሱ በህይወት ያለ ነው መርየም አለይሃ ሰላም እሷ ደግሞ ምርጥ የሴቶች ሁሉ ምርጥ የሆነች ጥብቅ የሆነች እንደሆነች አላህ በቁርአን ላይ ገልጾልናል ግን ልትመለክ አይገባም ይሄ ትክክለኛ መውቀፍ ነው ሙስሊሞች የሚያምኑት ይሄን ስትናገርም የቀራም ያልቀራም ሁሉም ባንድ ድምጽ ያግዛል አብሮ ይቆማል ተማም ለምን ሲባል ፍጡር ስለሆኑ ፍጡር ደግሞ ሊመለክ አይገባም ፈጣሪ እንጂ ይሄን ያምናሉ እኛም እናምናለን አላህ Subhanahu Wa Ta'ala የሚጸኑበት የሚያደርገን በዙ ላይም ፍጡር ሊመለክ አይገባም ብሎ ፈጣሪን ብቻ የሚያመልክ ፍጡርን እንደ ፍጡር የሚገባውን ደረጃ ሰጥቶ የሚያልፍ አላህ ከነሱ ያድርገን እንላለን ነገር ግን መልእክቱ እዚህ ጋር ነው ወንድሜቶቼ እዛ ጋር የቀራውም ያልቀራውም ኢሳ ጅብሪል መርየም ሊመለኩ አይገባም ያድናሉ ሊባል አይገባም ልጅ ይሰጣሉ ከችግር ያወጣሉ ሊባል አይገባም የሚል ድምጽ ያራግቡ የነበሩ ሰዎች ልክ መታንተ ቃጥባሬ አንይ ዳንይ ጥሩ ሲናው ነብዩ መሐመድ ፉላን ሊመለኩ አይገባም አያድኑም ልጅ አይሰጡም ጭንቃ ያወጡም ስትል እነዛው ሰዎች አብዛኛው ግን ጥልብህና የስድብ ናዳ ያወርድብሃል እንዴት ነው በሰላም ነው ግን ጤናችሁ እንዴት ናችሁ ግን ጤናችሁ ጤነኛ ናችሁ ግን ኢሳ አለይሂ ሰላም በህይወት ይያለ ሁለተኛ ሰማይ ላይ ያለ ሊመለክ አይገባም ካልን ጅብሪል አለይሂ ሰላም በዛ ግዝፈቱና በዛ ትልቅነቱ አላህ በሰጠው ደረጃ ሊመለክ አይገባም ደካማ ፍጡር ነው ካልን እንዴት ነው እና እንይነዳን ይመለካሉ ብላችሁ ለነዛ ጥላ የምትይዙት ወይም ደግሞ ሊመለኩ አይገባም ሲል ኢሳ ሊመለክ አይገባም ግን እና እንይነዳን ከጭንቅ ያወጣሉ ይረዳሉ ልትሉ ይቻላችሁ እንዴት አስባችሁት ነው ኢሳ አለይሂ ሰላም ከናንይም ከነዳንይም ከነማንም ወልይ ከተባለ hatta ከሱሐቦች ከአቡበከር ከዑመር ከዑስማን ከዓሊ ከሌሎችም ከነብያቶች አምስቶች የተመረጡት ውስጥ አንዱ እኮ ነው ኢሳ አለይሂ ሰላም አንድም ከነብይ በስተቀር የሚበልጠው እንደሌለ ሊመለክ ግን አይገባም ካልን እንዴት ነው ፍጡር ሌላ እንደው የት እንደሆነ አድራሻው የማይታወቅን ምን እንደሆነ እንደማይታወቅ ጀነት ነው ጀሃነም የማይታወቅን አምልኮት ሲሰጠው አይገባውም ሲባል እንዴት ትናገራለህ እንዴት አይመለክም ትላለህ እንዴት ልጅ አይሰጥም ትላለህ እንዴት ከጭንቃ አይወጡም ትላለህ ተብሎ እንዴት ነው ሰው እንቧ ዘራፍ አካኬ ዘራፍ ያዙ ልቀቁኝ የምትሉት እንዴት አስባችሁት ነው ግን እንዴት አስባችሁት ነው በተቀሉ አምልኮት ሙሉ አምልኮት የሚገባው ለአላህ Subhanahu Wa Ta'ala ብቻ ነው የሚመለክም ብቸኛ ተመላኪ ያ ብቸኛ ፈጣሪ የሆነው ጌታ ብቻ ነው ማንንም ላ ነብዩን ሙርሰል ወላ መለኩን ሙቀረብ ቅርብ የሆነ መላእክታም ይሁን የላከው መልእክተኛ ይሁን ሷሊህም ይሁን ደጋግ ሰዎች ማለት ነው መልካም ሰዎች ይፈልጉም ይሁን ማንንም አምልኮትን ከአላህ ጋር ሊቃደስ የሚገባው ፍጥረት የለም
ፍጡር ነው ፈጣሪ ነው ፈጣሪ ይመለካል ፍጡር ያመልካል هذا هو الحق إن قبلتم فبه ونعمة وإلا فالحساب أمامكم ከተቀበላችሁ ይሄ ነው ትክክለኛው እምቢ ካላችሁ ወደፊት ፍለፊት ታገኛላችሁ ግን አካኬ ዘራፍ ያዙ ልቀቁኝ የምትሉ ሰዎች ሰው ልክ ኢሳ አይመለክም ባላፋችሁ ነብዩ መሐመድም አይመለኩም ጅብሪልም አይመለክም መርየምም አትመለክም እነ ሼክ ፉላንም እነ ወልዩ ፉላንም አይመለኩም የሚመለከው አንድ አላህ ብቻ ነው والله أعلم وجزاكم الله خيرا